ጸዴ ፕላትፎርም ናት። እንደምትመለከቱት ሪዋርድ ላይ ገብቼ ላሳያችሁ። ታስክ የሚል አለ። ታስክ ላይ በአንድ ሰዓት 80 ሺህ ነው የምትቀበሉት ማለት ነው። ሌላ ደግሞ ሆስት አወርሊ ሪዋርድ አለ 6 ሺህ ይሰጣችኋል። እንደዚሁም ላይቭ ላይ ስትቀመጥ ወደ 24 ሺህ ይሰጣችኋል። ይህም ፕላትፎርም አዲስ ነው። ኦልሞስት ዛሬ ጁን 22 ነው ላውንች የተደረገው። ሁላችሁም ገብታችሁ መስራት ትችላላችሁ። አዲስ ፕላትፎርም ሲመጣ እንደነገርኳችሁ ሁልጊዜ ይታወቃል፣ ቀድሞ ገብተው የሚጀምሩ ሰዎች የበለጠ ከቆይታ በኋላ ከሚመጡ ሰዎች አድቫንቴጅ አላቸው ማለት ነው። እና ሙር አድቫንቴጅ ስላላችሁ በደንብ ተጠቀሙበት። ሊንኩን ቴሌግራም ላይ እና የመጀመሪያ ኮመንት ላይ ፒን አደርግላችኋለሁ። ገብታችሁ መጀመር ትችላላችሁ። ጀስት እንዳወረዳችሁት ውስጥ ያስገባችኋል። ሌላው የኤጀንት እና የሆስት ሊንክ አለ። እሱን አስቀምጥላችኋለሁ ቴሌግራማችን ላይ። ሆስትም ኤጀንትም መሆን ትችላላችሁ። እንደምትመለከቱት ነው ይሄን ይመስላል። ስለዚህ አሁን እንዴት ነው ወደ ውስጥ ገብተን የምንሰራው የሚለው ፓርቲ ነው የምትሰሩት። ለምሳሌ ሰው ቤት ሄዳችሁ መቀመጥ ትችላላችሁ። አይ ካላችሁ ደግሞ እንደምትመለከቱት ፕላስ አለ። ፕላስ ስትነኩ አይደንቲቲ ቬሪፊኬሽን ሪኳየርድ አለ ማለት። ስለዚህ እናንተ ፊታችሁን እስካን ማድረግ አለባችሁ። ቬሪፋይ ነው የሚላል እሱን ትነካላችሁ። ኦኬ እዚህ ጋር ጀስት ሁልጊዜው ኢንስትራክሽን ይሰጣችኋል። በዛ መሰረት ገብታችሁ ፊታችሁን እስካን ማድረግ ነው። ለምሳሌ ስታርት ቬሪፊኬሽን የሚል አለ ከታች፣ እሱን ትነካላችሁ። እዚህ ጋር አለው ታደርጉለታላችሁ። ከታች ይነግራችኋል ወደ ሌፍት ዙር እያለ ነው። ዞርኩለት ወደ ሌፍት። ኦኬ እዚህ ጋር ፓስወርድ ክሬት አድርግ ይላል። ይሄ ሴኩሪቲ ፓስወርድ ነው እንዳትረሱ። 6 ዲጂት ያለውን ሴኩሪቲ ፓስወርድ ከሰጣችሁት በኋላ አሁንም ደግማችሁ አስገቡልኝ ይላል። ይሄን ለዊዝድሮም እንደዚሁም የተለያዩ ነገር ስለሚጠይቃችሁ የማትረሱትን አስገቡለት ማለት ነው። ኦኬ እንደምትመለከቱት አስገባሁለት የፈጠነ። ከዛን እዚህ ጋር የሩም ልከፍት ክሬት ላደርግ ስለሆነ ታይትል አስገባለኝ ቤባት ይምሏለው። እናንተ የፈለጋችሁትን መጻፍ ትችላላችሁ። ታግ ላይ ኢሞሽናል ላይ ቻቲንግ ሚውዚክ እናንተ የተመቻችሁ ማድረግ ትችላላችሁ። ቻቲንግ ልበለው። ማይክ ሙድ ይላል እዚህ ጋር ፍሪ ማይክ እና አፕላይ ፎር ማይክ የሚለው ምንድነው? እዚህ ጋር አፕላይ ፎር ማይክ የሚለው ልክ እነሱ ሲነኩ እናንተ አግሪ ማድረግ አለባችሁ ወይም አክቲቪቲ ማድረግ አለባችሁ። ግን ካደረጋችሁ ልክ እናንተ ፓርቲ ላይ ሰው ሲመጣ ወንበሩ እንደነካ መግባት ይችላል ማለት ነው ያለ እናንተ ፍቃድ። ስለዚህ ይሄ እናንተ ምርጫ ነው። እዚህ ጋር ደግሞ አናውንስመንት የሚለው በእንትናችሁ ውስጥ ማስገባት የምትችሉትን ነገር የምትፈልጉትን ታስገባላችሁ ማለት ነው። እዚህ አናውንስመንት ላይ የምታስቀምጡትን እኔ አስቀምጥላችኋለሁ። ከፈለጋችሁ ወደ እናንተ ቀይራችሁ በቀዳዱ ማስገባት ትችላላችሁ። እንደምትመለከቱት እንኳን ወደ ቲማችሁ በሰላም መጡ የሚለው ልክ ሰዎች እናንተ ፓርቲ ላይ ወደ ሩማችሁ ሲመጡ ይሄ ጽሁፍ ይመጣል ማለት። ስለዚህ ይሄንን ጽሁፍ ቴሌግራማችን ላይ አስቀምጥላችኋለሁ። ቀጥታ ኮፒ ፔስት አድርጋችሁ የእናንተን ጽሁፍ ማስገባት ትችላላችሁ። ሌላው እዚህ ጋር ምን አለ? ሩም ከቨር የሚል አለ። ፕላስ ያለበት ታይትል ወይም ቤባቲም ከሚሉ በስተቀኝ በኩል ያለው ማለት ነው። እዛ ጋር ነክታችሁ እንደምትመለከቱት ፎቶ አስገባሁለት። እናንተ ሎጎ ማስገባት ትችላላችሁ የቲማችሁን፣ ወይም ከሌላችሁ የፈለጋችሁትን። አለቀ በቃ እንደዚህ ነው የምታደርጉት። ጎቱ ቻት የሚል አለ ከታች፣ እሱን ትነካላችሁ ማለት ነው። ኦኬ ጀስት እንደምትመለከቱት ገብቻለሁ። እዚህ ጋር ከታች አናውንስመንት ላይ እንደምትመለከቱት አስቀምጦልኛል። ይሄን ይመስላል። በዚህ መሰረት ወንበር ላይ ተቀምጣችሁ ታስካችሁን ትሰራላችሁ ማለት ነው። ኦኬ አሁን ልውጣ ከዚህ ውስጥ ኤክስ ብዬ ወጣሁ። አይ ካላችሁ ደግሞ ማንኛውም ቤት ሄዳችሁ መቀመጥ ትችላላችሁ። በዚህ መሰረት ቬሪፋይ ካደረጋችሁ በኋላ ታስክ ላይ ነው የምትገቡት። እዚህ ጋር እንደምትመለከቱት ግን አሁን ታስክ ላይ ገብታችሁ ለመስራት ኤጀንት ወይም ፖስት መሆን አለባችሁ። እሱን ሊንክ ደግሞ አስቀምጥላችኋለሁ። ፖስት እንዴት እንደምትሆኑና ኤጀንት እንዴት እንደምትሆኑ ቴሌግራም ላይ በደንብ ስለማስቀምጥላችሁ ወደ ግሩፓችን ተቀላቀሉ ማለት ነው። ቀጣይ ደግሞ ካሻውት እያረኩ ዊዝድሮ እያረኩ አሳያችኋለሁ። አድ ፔመንት ሜትድ የሚል አለ ላይ ዩኤስዲቲ አለ። እሱን ከነካችሁ በኋላ ሀገራት ዝርዝር ከረንሲ ያስቀምጥላችኋል። ኢትዮጵያ የሚለውን ከነካችሁ በኋላ ሲቢ፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ እና ኦሮሚያ ባንክ አለ ማለት ነው። በእነኚህ ሜትድ ማውጣት ትችላላችሁ። በጣም ደስ የሚለው ፊው 0.03% ነው። ሌላ ፕላትፎርም ላይ 3% ነው። እዚህ ጋር 0.03%። ኢማጅ በጣም አሪፍ ፕላትፎርም ነው። በዚሁ ከቀጠለ ምርጥ ፕላትፎርም ይሆናል። ሌላው ምን አለ? ኤጀንት ለምትሆኑ ሰዎች ከኤጀንት ሌቭላችሁ ከ8 ነው የሚጀምረው። ስለዚህ በደንብ መስራት መሳተፍ ትችላላችሁ። ዊዝድሮ ደግሞ እንዲሰራላችሁ የምትፈልጉ ሰዎች በቀላሉ ኮመንት ላይ ገቡና ቀጣይ ያላችሁ ወይም ኔክስት ያላችሁ ጻፉልኝ። ጊቫዌ ይኖረናል ማለት ነው። በቀጣይ ጊቫዌ ላይ የ1000 ብር ጊቫዌ ይዤላችሁ እመጣለሁ። ሁላችሁም ኮመንት ማድረግ እንዳትረሱ። የጊቫዌ ህጎች ቴሌግራማችንን መቀላቀል፣ ይሄን ቪዲዮ ላይክ ማድረግ፣ ቻናሉ ሰብስክራይብ፣ እንደዚህ ኮመንት ላይ ገብታችሁ ፈለጋችሁትን ኮመንት ማድረግ ነው። 1000 ብር ተሸላሚ ትሆናላችሁ። በቀጣይ ቪዲዮ እስከምንገናኝ ቤባ ነኝ። ይመቻችሁ።